መባረክ ያለመደ ትውልድ በሕይወት ውስጥ በጠላት እስራት ለመያዝ ቅርብ ነው። እንጀራችንን ካልባረክ ነው የሚዋሃደው በሰውነታችን ውስጥ ውህደቱ ጠላት ተገን የያዘበት ይሆናል። አንዳንድ ክፉ ድርጊቶች በባህሪያችን ውስጥ ሲቀመጡ ከሚወለደው አካል ጋር ይቀመጣል። ቡራኬም እንደዚሁ ነው። መበረቅን የምንለምደው ታዲያ አምልኮት ሲኖረን ነው። አምልኮት የሌለው ባህሪ በጣም ውስብስብ የሆነ ገጽታ አለው። ዳዊት አምልኮት የሌላቸውን ሰዎች እንዲህ ብሎ ይነግራል። በአፍሆሙ ይድህሩ ወበልቦሙ ይረግሙ ይላል። በአፋቸው ይመርቃሉ፣ በልባቸው ግን ምን ይላል? ይራገማሉ ይላል። የእኛንን ዘመናዊ ክርስትና ባህሪ የሚያሳየን ነው። በአፍ እንመርቃለን፣ በልባችን እንራገማለን። በተራገምንበት ልብ ውስጥ የሚጸነሰው ትውልድ ደግሞ ለሀገርም ለወገንም ለእምነትም ለሰላምና ለፍቅርም ጠላት ይሆናል። መባረክን ያለመደ ክርስትና በረከት የለውም። በእግዚአብሔር ስም የምንባርከው እንጀራችንንም ኑሯችንንም ቤታችንንም ቀኑንም ጊዜውንም ዘመኑንም መሆን አለበት። ጌታ ሆይ ዘመኑን ባርክልን ካላል ዘመኑ የራሱን ጥፋት በፍጥነት እየበረታ ይመጣል። የራሱን ጥፋት ያጉልቶ እንዲያሳየን እንገደዳለን። እንጀራችንን ካልባረክ ነው ቅን አያናግረንም፣ በጎ ሐሳብ አያሳስበንም፣ የሰላም ምኞት እንድንይዝ አያደርገንም። ስለዚህ መባረክ ትልቅ የሆነ መለኮታዊ ስጦታችን ነው።